የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት በንጹሐን ምዕመናን ላይ የተፈጸመውን ዘግናኝ ግድያና መፈናቀል በማስመልከት መሪር የሐዘን መግለጫ ወጥቷል። ከሀገረ ስብከቱ በደረሰ ይፋዊ ሪፖርት መሰረት 20 ንጹህ ኦርቶዶክሳውያን በማንነታቸውና በሃይማኖታቸው ምክንያት በግፍ የተገደሉ ሲሆን ከጥቃቱ የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ ተገልጿል። ከ10 በላይ የሚሆኑ አባወራዎች ቤትና ንብረት ሙሉ በሙሉ በቃጠሎ መውደሙም ተዘግቧል። ቋሚ ሲኖዶስ በመግለጫው ላይ ሀገር ሰላም ብለው የሚኖሩ ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አሰቃቂ ድርጊት የፈጸሙ አካላት በሃይማኖት ስም የሚንቀሳቀሱ እንጂ የሃይማኖት ሰዎች አይደሉም ሲሉ ድርጊቱን በጽኑ አውግዘዋል። የጥቃቱ ዋነኛ ዓላማ በሀገራችን ላይ ለዘመናት የቆየውን የሃይማኖት ተቋማት ተከባብረው የመኖር እሴት ማፍረስና ግጭት መፍጠር መሆኑ የተጠቀሰ ሲሆን የእስልምና ሃይማኖት ተከታዮችና ሕዝበ ክርስቲያኑ በጋራ ሊያወግዘው እንደሚገባ ጥሪ ቀርበዋል። በተጨማሪም በምስራቅ አርሲ በተደጋጋሚ የሚፈጸሙ ሞትና መፈናቀል ዜጎች በየትኛውም የሀገሪቱ ክፍል በነጻነት የመኖርና የመስራት ህገ መንግስታዊ መብታቸውን የሚጋፋ መሆኑ በመጥቀስ የክልልና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ ዘላቂ መፍትሄ እንዲሰጡ በጥብቅ አሳስበዋል። ቤተክርስቲያን የደረሰውን ችግር ለማቃለልና አስተማማኝ ሰላም እንዲሰፍን ለማድረግ በቅዱስ ሲኖዶስ ምልዓተ ጉባኤ ስር የሀገረ ሰላም ቤተክርስቲያን አንድነት አብይ ኮሚቴ መሰየሟን አስታውቃለች። ይህ ኮሚቴ ከመንግስት አካላት ጋር በመሆን በቅርበት ችግሩን ከምንጩ ለመፍታት እንደሚንቀሳቀስ ተገልጿል። በመጨረሻም ቋሚ ሲኖዶሱ ለተገደሉት ዕረፍተ ነፍስን፣ ለቤተሰቦች ደግሞ መጽናናትን ተመኝቶ መንግስት መሰል ጥቃቶች እንዳይደገሙ የማያዳግም እርምጃ እንዲወስድ ጥሪ አቅርቧል።